አንዳንድ ጊዜ እንደዚህ አይነት ጥያቄዎችን ጠይቀህ ታውቃለህ? አንዳንድ ሰዎች በህይወታቸው ከባባድ ፈተናዎችን እያለፉ እንዴት ተስፋ አይቆርጡ? ስራቸውን አጥተው ከባባድ ፈተናዎችን እየታገሱ የሚያምኑ ሰው ክሏቸው በዚህ ነገር ውስጥ እያሉ ነገር ግን ምንድነው ሁሌ ተስፋ ሳይቆርጡ ፈገግ ይላሉ። አሁንም ነገ የተሻለ እንደሚሆን ያምናሉ። እንግዲህ የእነዚህ አይነት ሰዎች ምስጢራቸው ምንድነው ትል ይሆናል። አስታውስ፣ አዎንታዊ አስተሳሰብን የፈለገ ሰው ሁሉም ነገር ደህና ነው ብሎ ችግሩን መደበቅ የለበትም። እውነተኛ አዎንታዊ አስተሳሰብ ከእግዚአብሔር ጋር ካለን ግንኙነት የሚመነጭ ነው። ሁኔታዎቻችን ጥሩ ስለሆኑ አይደለም ተስፋ የምናደርገው፣ ከዛ ይልቅ እግዚአብሔር የገባውን ቃል ኪዳን ስለምናምን ነው። ዛሬ ላይ የምንኖርባት ዓለም በአሉታዊ ዜናዎች የተሞላች ነች። በየቀኑ ስለ ጦርነት፣ ስለ ረሃብ፣ ስለ አደጋ፣ ስለ በሽታና ስለ ኢኮኖሚ ችግር እንሰማለን። እነዚህን ነገሮች ያለማቋረጥ ስንሰማ ቀስ በቀስ ልባችን በፍርሃት በጭንቀትና በተስፋ መቁረጥ ይሞላል። ይህንንም በተመለከተ መጽሐፍ ቅዱስ እንዲህ ይናገረናል። ምሳሌ 23:7 ላይ ሰው በልቡ እንዳሰበ እንዲሁ ነው ማለት ይናገራል። ይህ ማለት እንግዲህ የምናስበው ነገር ህይወታችን ይቀርጻል ማለት ነው። ሁሉ ጊዜ አልችልም፣ እሸነፋለሁ፣ እግዚአብሔር ረስቶኛል ብለን ካሰብን ቀስ በቀስ ለመሞከር እንኳን ድፍረታችንን እናጣለን። ነገር ግን አይምሮአችንን በእግዚአብሔር ቃል ብንሞላው ጥንካሬ፣ እምነት፣ ሰላም፣ ተስፋ በልባችን ይሰፍናል። ምክንያቱም ሁሉም ነገር ከአይምሮ ይጀምራልና ማለት ነው። ለምሳሌ ሁለት ሰዎችን አስቡ። ሁለቱም ተመሳሳይ ችግር ውስጥ ናቸው። ሁለቱም ስራቸውን አጥተዋል። ሁለቱም ተመሳሳይ ፈተናን እያለፉ አንደኛው ይህ ነገር ቀላል አይደለም፣ ህይወቴ አብቅቶለታል፣ ከዚህ በኋላ መኖር አልችልም ብሎ ለራሱ ይናገራል። ሌላኛው ግን አዎ ይሄ ቀላል አይደለም፣ ነገር ግን እግዚአብሔር ከኔ ጋር ነው እናም ይስተካከላል ብሎ ለራሱ ይናገራል። እንግዲህ አስቡት፣ ሁለቱም ያሉበት ሁኔታ አንድ ነው። ልዩነቱ ችግሩ ላይ ሳይሆን ችግሩ የሚመለከቱበት መንገድ ላይ ነው። ይህም የአስተሳሰብ ልዩነት ህይወታቸውን በሙሉ ሊቀይር ይችላል። እውነተኛ አዎንታዊ አስተሳሰብ ማለት ችግሩን መካድ ማለት አይደለም። ከዛ ይልቅ ከችግሩ የሚበልጥ ኃይል ያለውን እግዚአብሔርን ማመን ነው። መጽሐፍ ቅዱስ ስለ አዎንታዊ አስተሳሰብ ከሚያስተምሩን ታሪኮች መካከል አንዱ የዮሴፍ ታሪክ ነው። ዮሴፍ ገና ወጣት ሳለ እግዚአብሔር ለእርሱ ታላቅ ዓላማ እንዳለው በህልም አሳየው። ነገር ግን ከዚያ በኋላ ህይወቱ ቀላል አልሆነም። ወንድሞቹ ቀኑበት፣ ሊገሉትም አሰቡ። በመጨረሻ ግን እንደ ባሪያ ሸጡት። አስቡት እንግዲህ የራሳችሁ ቤተሰብ እንደዚህ ነገር ቢያደርስባችሁ ምን ይሰማችሁ ነበር? ምናልባት እግዚአብሔር ለምን ተወኝ፣ ለምን ይሄ ሁሉ በእኔ ላይ ተፈጠረ እንል ይሆናል። እዚህ ጋር ግን አንድ ነገር እንድታስተውሉ ፈልጋለሁ። ዮሴፍ ይሄ ነገር ሁሉ ቢደርስበትም እግዚአብሔርን አንድም ቀን አልተወም። በግብጽ የአንድ ባለስልጣን ቤት በትጋት እየሰራ ሌላ ፈተና መጣበት። የጲጥፋራ ሚስት በውሸት ከሰሰችው። ዮሴፍ ንጹህ ቢሆንም ወደ እስር ቤት ተጣለ። ዮሴፍ ምንም ጥፋት ሳያጠፋ በቤተሰቡ ተከዳ፣ ነፃነቱን አጣ። ከዛም በውሸት ተከሰሰና ወደ እስር ቤት ገባ። አስቡት፣ ይሄ ሁሉ በሰው አይን ህይወቱ ያበቃለት ይመስላል። ነገር ግን በእግዚአብሔር አይን ታሪኩ ገና እየጀመረ ነበር። እግዚአብሔር የዮሴፍን እስር ቤት ወደ ቤተ መንግስት መሄጃ መንገድ አደረገለት። በአንድ ቀን ዮሴፍ ከእስር ቤት ወጥቶ ከፈርዖን ቀጥሎ ያለ ታላቅ መሪ ለመሆን ቻለ። ይህ ሁሉ በሰው ኃይል ሳይሆን በእግዚአብሔር ስራ ነበር የተደረገለት። ከዓመታት በኋላ ዮሴፍ የከዱት ወንድሞቹን ሲያገኛቸው የተናገረው ቃል ዛሬም ለኛ ትልቅ ትምህርት ነው። እናንተ ክፉ አስባችሁብኝ ነበር፣ እግዚአብሔር ግን ለመልካም አደረገው ብሎ ተናገራቸው። ዮሴፍ ያየው የደረሰበትን ስቃይ ብቻ ሳይሆን ከዚያ በላይ የእግዚአብሔርን ዓላማ ነበር ሲመለከት የነበረው። ይህ አይነቱ ነው እንግዲህ እውነተኛ አዎንታዊ አስተሳሰብ የሚባለው ማለት ነው። ችግሩን መካድ ሳይሆን እግዚአብሔር ችግሩን ለመልካም ሊጠቀምበት እንደሚችል ማመን ነው። በተጨማሪም ሐዋርያው ቅዱስ ጳውሎስ የተናገረውን ምክር እንመልከት። በፊልጵስዩስ 4:8 ላይ እውነት የሆነውን የተከበረውን ጻድቅ የሆነውን የሚወደውን መልካም ዜና ያለውን በጎ የሆነውንና የሚያስመሰግን ነገር ሁሉ እነዚህን አስቡ ማለት ተናግረዋል። ይህንን ስናስብ ቅዱስ ጳውሎስ ፍርሃታችሁን፣ ጭንቀታችሁን፣ ሰዎች የነገሯችሁን ነገሮች ደጋግማችሁ አስቡ አላለም። ከዚያ ይልቅ እምነታችንን የሚያጠነክሩ ነገሮች ላይ አእምሯችንን ማተኮር እንዳለብን ነበር የተናገረው። ምክንያቱም አእምሯችንን ምን እንደምንመግብ ውጤታችን ይወስናል። ፍርሃት ሁሉ ጊዜ ከመገብን ፍርሃት ያድጋል። በተመሳሳይ መልኩ ቁጣን ብንመግብ ቁጣ ያድጋል። ተስፋ መቁረጥንም ብንመግብ ተስፋ መቁረጥ ይጨምራል። ነገር ግን አእምሯችንን በእግዚአብሔር ቃል ብንሞላው ሰላማችን፣ ተስፋችንና እምነታችን ይጠነክራል። ምክንያቱም የልባችን ሁኔታ ከምንመግበው ሐሳብ ጋር የተያያዘ ነውና። በተጨማሪም ኢየሱስ በምድር ላይ በነበረበት ጊዜ ሰዎች የሚያስጨንቃቸውን ነገር ያውቅ ነበር። ሰዎች ስለ ነገ፣ ስለ ስራ፣ ስለ ገንዘብ፣ ስለ ቤተሰብ፣ ስለ ጤና እና ስለ ወደፊታቸው ይጨነቁ ነበር። እኛም ዛሬ ከዚህ የተለየ ጭንቀት የለንም። ብዙዎቻችን ሌሊት ላይ እንኳን እንቅልፍ የሚነሳን ጭንቀት አለን። ስራዬ፣ ቤተሰቤ ምን ይሆን፣ ወደፊት ህይወቴ ምን ይሆናል በማለት እንጨነቃለን። ኢየሱስ ግን በማቴዎስ ወንጌል ምዕራፍ 6 ላይ አንድ ጥያቄ ይጠይቀናል። ከእናንተ መካከል በመጨነቅ በህይወቱ ላይ አንዲት ሰዓት ሊጨምር የሚችል ማን ነው በማለት ይጠይቀናል። መልሱ ግልጽ ነው፣ ማንም አይችልም። እዚህ ጋር እናስተውል። ጭንቀት ችግራችንን አይፈታም፣ ነገያችንንም አይለውጥም። ጭንቀት የሚያደርገው አንድ ነገር ብቻ ነው፣ እርሱ የዛሬውን ሰላማችን መስረቅ ብቻ ነው። ስለዚህ ኢየሱስ ጭንቀትን ከመሸከም ይልቅ በአባታችን በእግዚአብሔር ላይ እንድንታመን ያስተምረናል። ይህም በጸሎት ነው። ለምን? ጸሎት ችግራችንን ለእግዚአብሔር አደራ መስጠት ነውና። ሁሉንም ሸክም ብቻችንን ከመሸከም ሁሉን ለሚሸከም ጌታ መስጠት ነው። በጸሎት ጊዜ ችግሮቻችን ወዲያውኑ ላይፈቱ ይችላሉ። ነገር ግን ልባችን፣ ሰላማችን፣ እምነታችን ይጠነክራል። ምክንያቱም ከችግሮቻችን ይልቅ በእግዚአብሔር ላይ ፎከስ ማድረግ እንጀምራለንና። አዎንታዊ አስተሳሰብ ማለት ህይወት ቀላል ነው ማለት አይደለም። ለምን? ኢየሱስ ራሱ
አዎንታዊ አስተሳሰብ ያለው ስቃይን አሳልፈዋል። ተንቋል፣ ተዋርደዋል፣ በውሸት ተከሰዋል፣ በደቀ መዝሙሩም ተክደዋል፣ በመጨረሻም በመስቀል ላይ ተሰቅለዋል። ነገር ግን የዕብራውያን መጽሐፍ አንድ አስደናቂ ነገር ይነግረናል። ኢየሱስ በፊቱ ስለተዘጋጀለት ደስታ መስቀሉን ታገሰ ይለናል። ይህ ምን ማለት ነው? ኢየሱስ የዛሬውን ስቃይ ብቻ አላየም፣ ከዚያ በኋላ የሚመጣውን ድል አሻግሮ አየ። እኛም ብዙ ጊዜ ተስፋ የምንቆርጠው ዛሬን ብቻ ስለምናይ ነው። እግዚአብሔር ግን ዛሬን ብቻ ሳይሆን ነገንም ያያል። ስለዚህ እኛ የምናየው ነገር መጨረሻ ይመስለን ለእግዚአብሔር የአዲስ ምዕራፍ መጀመሪያ ሊሆን ይችላል። እስቲ አንድ ገበሬ ዘር ሲዘራ አስቡ። ዘሩን በመሬት ውስጥ ይዘራል። በማግስቱ ይመጣና ይመለከታል። ከመሬቱ በላይ ምንም አይታይም። ታዲያ ገበሬው ምንም አልሆነም ብሎ ተስፋ ይቆርጣልን? አይቆርጥም። ምክንያቱም አይኑ ባያይም ከመሬት በታች ነገር እየተከናወነ እንዳለ ያውቃል። ስሩ እየበቀለ ነው፣ ህይወት እየተፈጠረ ነው። ነገር ግን ጊዜ ያስፈልጋል ብሎ ያስባል። ይህ ነገር ከጸሎታችንም ጋር ተመሳሳይ ነው። አንዳንድ ጊዜ ለጥቂት ቀናት፣ አንዳንድ ጊዜ ለወራት፣ አንዳንድ ጊዜ ደግሞ ለዓመታት እንጸልያለን። ሆኖ መልሱ ስለማናይ እግዚአብሔር እየሰራ አይደለም ማለት አይደለም። እርሱ ብዙ ጊዜ ከአይናችን ተሰውሮ እየሰራ ነው። ትክክለኛው ጊዜ ሲደርስ ግን የዘራነው ዘር ፍሬ እንደሚያፈራ ሁሉ ጸሎታችንም መልሱን ያገኛል። በሮሜ 8:27 ላይ እግዚአብሔርን ለሚወዱት ሁሉም ነገር ለበጎ እንደሚሰራ እናውቃለን ይለናል። ይህ ጥቅስ እንግዲህ ሁሉም ነገር መልካም ነው አይልም። አንዳንድ ነገሮች በጣም ያማሉ፣ አንዳንድ ልምምዶች ልባችንን ይሰብራሉ፣ አንዳንድ ኪሳራዎች ደግሞ እንባ ያስፈስሳሉ። ነገር ግን እግዚአብሔር እነዚያን ነገር ሁሉ ወደ መልካም ሊለውጣቸው ይችላል። እርሱ የተሰበረውን የጠፋውን ሊመልስ ሊጠግን ይችላል። የዘጋውን በር በተሻለ በር ሊተካ ይችላል። ይህ ነው ተስፋችን። ይህ ነው የእምነታችን መሰረት መሆን ያለበት። እንግዲህ ስለ አዎንታዊ አስተሳሰብ እንደዚህ ብለን ካወራን እንዴት ደግሞ በህይወታችን እንገነባለን? አንድ ቀንህን በእግዚአብሔር ቃል ጀምር። ጠዋት ከእንቅልፍ ስትነሳ መጀመሪያ ላይ የምታደርገው ምንድን ነው? ስልክህን ነው የምትነካከው? ኦር ደግሞ ሶሻል ሚዲያ ነው አክሰስ የምታደርገው? እነዚህ ነገሮች ሁሉ ልብህን ባሉታዊ ነገሮች ሊሞሉት ይችላሉ። እነዚህ ነገሮች የምታደርጋቸው ከሆነ ከዚህ በኋላ አቁማቸውና ቀንህን በእግዚአብሔር ቃል ጀምር። ለ5 ደቂቃ ብቻ ቢሆንም መጽሐፍ ቅዱስን አንብብ። የእግዚአብሔርን ቃል ሌላ ድምጽ ከመሙላቱ በፊት አይምሮን በእግዚአብሔር ቃል ሙላ። ምክንያቱም ቀንህን የምትጀምርበት ነገር ብዙ ጊዜ የቀንህን አቅጣጫ ይወስናል። 2 ሁል ጊዜ ምስጋናን ልመድ። ብዙ ጊዜ የሌለንን ነገር ለማየት ቀላል ነው። ነገር ግን እግዚአብሔር የሰጠንን ነገር አንዳንድ ጊዜ እንረሳዋለን። ስለዚህ በየቀኑ ቢያንስ ለአንድ ነገር እግዚአብሔርን አመስግን። ለህይወት፣ ለጤንነት፣ ለቤተሰብ፣ ለጓደኞች፣ ለምግብ ወይም ዛሬ ስለተሰጠ አዲስ ዕድል አመስግን። አስተውል፣ ምስጋና ችግሮቻችንን አያጠፋም፣ ነገር ግን አይናችንን ከጎደለን ነገር ወደ ተሰጠን በረከት ያዞራል። 3 ወደ አይምሮ የሚገባውን ነገር ምረጥ። የምታዳምጣቸው ሰዎች፣ የምታያቸው ቪዲዮዎች፣ የምታነባቸው መልእክቶችና መጽሐፍቶች ሁሉም በልብ ላይ ተጽዕኖ ያሳድራሉ። ሁሉ ጊዜ ፍርሃትንና ተስፋ መቁረጥን የሚያሰራጩ ነገሮችን ከሰማ ልብህ በዚያ ነገር ይሞላል። ነገር ግን እምነትን የሚያበረታቱ መልእክቶችን ብትሰማ፣ መጽሐፍ ቅዱስን ብታነብ፣ ከእግዚአብሔር ጋር የሚያቀርቡን ሰዎች ብትመርጥና ብትወዳጅ እምነትህ በየቀኑ ያድጋል። አንተም በየቀኑ የተሻሻልክ ትመጣለህ። 4 ጸሎትን ህይወትህ አድርግ። ጸሎት ማለት ረጃጅም ቃላትን መናገር ብቻ አይደለም። ጸሎት ከአባትህ ከእግዚአብሔር ጋር መነጋገር ነው። ደስ ስልህ ስትጨነቅም አነጋግረው። ውሳኔ ሲያስፈልግህም አነጋግረው። ልብህ ሲሰበርም በቅርበት አዋራው። እግዚአብሔር ስለ ህይወትህ ትንሹንም ነገር ኬር ያደርጋል። ስለዚህ ምንም ነገር ለእርሱ ትንሽ አይደለም ማለት ነው። ስለዚህ ወንድሜ እውነተኛ አዎንታዊ አስተሳሰብ ማለት እውነታን መካድ ማለት አይደለም። ከእውነታው የሚበልጥ ኃይል ባለው በእግዚአብሔር መታመን ነው። ለምን? ምንም ችግር ከእግዚአብሔር ኃይል አይበልጥምና። እናም እግዚአብሔር ልጆቹን በፍጹም አይተዋቸው። ምናልባት ዛሬ ተስፋ ቆርጠ ይሆናል። ምናልባት ማንም የማያውቀውን ሸክም ተሸክመ ይሆናል። አሊያም ህይወቴ መቼ ይለወጣል ብለህ እየተጨነቅ ይሆናል። እንግዲህ ይህንን አስታውስ። አሁን ያለህበት ሁኔታ ምንም ነገር ይሁን የታሪክ መጨረሻ አይደለም። እግዚአብሔር የህይወትህን ታሪክ አሁንም እየጻፈ ነው። አንድ ከባድ የህይወት ምዕራፍ ስለመጣ ብቻ ህይወትህ አብቅቶለታል ማለት አይደለም። ስለዚህ እሱን መታመንን አታቋርጥ። መጸለይን፣ ተስፋ ማድረግን አታቋርጥ። ምክንያቱም የእግዚአብሔር ጊዜ ሁሉ ጊዜ ፍጹም ነውና። ኢሳይያስ 41:10 ላይ እግዚአብሔር አትፍራ፣ እኔ ካንተ ጋር ነኝና፣ አስደንግጥ፣ እኔ አምላክህ ነኝና፣ አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ እጄ እደግፍሃለሁ በማለት ይናገራል። አስቡት እንግዲህ ይህ ቃል ምንኛ የሚያጽናና የተስፋ ቃል ነው። ዛሬ ላይ ምንም እየገጠመ ቢሆንም ብቻህን አይደለህም። በየትኛውም ውጣ ውረድና በየትኛውም ምዕራፍ ላይ እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ከሆነ ደግሞ ሁሉ ጊዜ ተስፋ አለ ማለት ነው። ስለዚህ በርታ፣ ትችላለህ። አንተ ካንተ የሚጠበቀውን አድርግ፣ እግዚአብሔር ደግሞ ለአንተ የሚያስፈልገውን ያደርጋል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሰፖርት አድርጉኝ። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ቻው።